በዚህ ዘርፍ ላይ እንቁ መሆን እየፈለጉ እንቁ መሆን ያልቻሉባቸው ክፍተቶችና ድክመቶችን ምንድናቸው? እነሱን እያሰስንና እየዳሰስን እየቃኘን እየመገብናቸው እንቁ ወደ መሆን የሚችሉበትና እነሱን እንቁ ሆነ ደግሞ ሌሎቻችሁ በያላችሁበት ሆናችሁ እንቁ መሆን የሚችሉባቸው ሚስጥሮችን ወደ እናንተ እየለገስን ለተረተረት ድርጉን ንብረትን ባትወድ እኔ ከአንተ መልስ ይሻለሁ። ከጀርባ አምላክ ያፈልቅ መልስ ቢጠየፍ ፊልና ፊዘኝነት ወዶ ከአባት የስልጣኔ ሀሁ አቦጊዳ ተወላግዶ ከልጅ ማንን ጥያቄ ምላሽ ተካክዶ በራውን አቋርጬ ላቤን አንጠፍጥፌ ወዳቂ ሆኜ ወዳቂውን ደግፌ ከማላውቀው ሀገር አልፌ ለአመታት ስሰራ ቆይቼ ሀሳቤ ተሳክቶ ጨለማው ነክቶልኝ ብርሃን ተተክቶ አየሁ እናም ደስ አለኝ። አንተ ተረጋግ እንጂ ጓባ ዓለም ሌላኛው ፊቷን አሳየችን ጓባ ቤተሰቦች እኮ ጨከኑብን፣ ብዙ በደል አደረሱብን ጓባ። አታልቅስ ማማ አታልቅስ ወንድሜ በይ እንጂ ተነሽ ኖሪ እንጂ ከትማት ተፋሽማ ወይኔ እናት ለሊኖር አምስች አምላክ ምን አደረጉ? ሲወልድ ነው ሞቱ ትጉ ወራሽ በማጣቱ ቦዩ በመገደቡ ጉዞ በመገታቱ ደነገጥኩኝማ። እስማ እግዚኦ ወዮ ጨለሏት መስል ቀንተውባት ኖሯል። ያ ረጅሙ ፀጉሯ ተበጣጥሶ አልቋል። ውበቷ አስብትሉ ከላዋ ላይ ረግፏል። እሚጋ ገፊ ልጅሽን ይዘሽ ከቤት ውጪ ብለው አባረሯት እኮ አባ። ከቤት እኮ አስወጣት አባ። ጎዳና ላይ እኮ ወጣች አባ። አንተ እኮ ታውቃለህ ካለኛ እኮ ማንም የላትም። ቆይ ማን ይረዳኝ? እኔም እኮ እንዳታዝኛለሁ። ለፈው ደከምኩ ጣርኩ፣ ግን አንድ ነገር የለም። ይኸው አምላኬ ማር ነው። ደስታዬን እንዴት ትነጥቀኛለህ አምላኬ? በተአምር እኔ ተነሽ እማ መጥቻለሁ እኮ ወንዱ ልጅሽ መጥቻለሁ እኮ። ሁሌ ሞተ ባይ ከመላእክት ተረተህ ስታስገባበት ምድራዊን ክደህ ያን ጊዜ ነው ለሱ ሞቱ። አዎ ያን ጊዜ ነው ለሱ ሞቱ። ምኑን አስደኩብሽ ተለዋወጣለች። ሬሱ ያለ ቆይ ለምን አምላኬ ምን አጥፍቼ ምንስ በድዬ ነው አምላኬ? በየትኛው ኃጢአቴ ነው እንደዚህ የምታሰቃየው?
ወደዚህ ምድር መምጣቴ ኃጢአት ነበር እንዴ? በደል ሰው ነኝ። ምን ነው? ኧረ ተው አምላኬ። ኧረ ንቂ ተይ። ሰውዬው እኮ እሺ ብሎኛል እህቴ። እኔማ ከዚህ በኋላ መኖር አልፈልግም። በደል ሰው ነኝ። ምን ነው? ኧረ ተው አምላኬ። ኧረ ንቂ ተይ። ሰውዬው እኮ እሺ ብሎኛል እህቴ። እኔማ ከዚህ በኋላ መኖር አልፈልግም። ምንተ ሺህ ጊዜ ስለ ታላቋ ብታይና ውዳሴ ከንቱ ብታነብንም እኔም ስለ ኢትዮጵያ ማንነት አረ ስለ ሕዝቦቿ ማያልነት ከጄ መዳፍ ሳትወጣ አሳያለሁ። አባቴ ሙት ከጄ መዳፍ ሳትወጣ አሳያለሁ። ዝፍቅ ሳላውቀው በሐዘን ተውጬ ከዓይኖቼ እንባ ፈለቁ። የኔን ሐዘን የሚመኙ ሰዎች በደስታ ፈነደቁ፣ ተደሰቱ፣ ፈነደቁ። ምን አለ ታንቀው በሞቱ እነዚህ የሰው ከንቱ። አባ ናፈቀኝ እኮ። አንተ ብትኖር ኖሮ እኮ እንደዚህ አይሆንም ነበር አባ። ብቻዬን ነኝ። ፈራሁ። አውላላ ሜዳ ላይ ቀረሁ። ፍቅሬ ምነው ዝም አለች?